ያው አንዳንድ ኢትዮጵያ ውስጥ መኖር በራሱ ኢነርጂ ነው። ቅዱስ ሚካኤል ጋር በጣም ትልቅ ሪሌሽን አለኝና ቅዱስ ሚካኤል በጣም ይረዳኛል። ስሙን በጠራው ጊዜ በጣም የሚያበረታኝ ከጎን ያለ መልአክ ነውና ሞር መበረታው በሱ ነው። ፈርስት ፕሌስ ነው የምጠብቀው። ምንም ጥያቄ የለውም። የመጀመሪያ ዓመቴም ቢሆን ምንም ወደ ኋላ ማለት የለም። አንዴ ገጥም ያለው የኛ የፊትነስ ኢንዱስትሪ እንዳያድግ ያደረገውና ሞር ባዲ ቢልዲንግ የሚባለውን የያዝነውን ነገር እርስ በራሳችን ያለ ሽኩቻ ነው። ባዲ ቢልዲንግ መሆን ለሚፈልጉ ልጆች እኔ አንድ የምነግራቸው ነገር 1000 ማይል የተጀመረው በአንድ እርምጃ ነው። አንዳንዴ 1 ማይል ያልከው ነው 1000 ማይል የሚባለውና ባዲ ቢልዲንግ ላይ መምጣት የሚፈልጉ ልጆች ካሉ በየትኛውም ሁኔታ ውስጥ ይሁኑ አሁን ይሄንን ነገር እንደዚህ ነው ልል አልችልም። ቢካዝ በጣም የሚታይ ነገር ስለሆነ ጄኔቲክስ በጣም ማተር ያደርጋል። ዮኒ ያው ሆነስትሊ ስፒኪንግ ሂዝ በጣም በቃ የሚገርም ሰው ነው። አስበው ባዲ ቢልዲንግ ከየት እንደተነሳ በግሌ እኔ ፈርስት ፕሌስ መጀመሪያ እንደነገርኩ ነው። ምክንያቱም ከዚህ በፊት የመወዳደር ፍላጎት ነበረኝ። ተሻሽዬ መምጣት ፈልጌ ነው ብዙ ነገሮችን አቮይድ ያደረኩት። ስሜ ላይከ ማርያም አሰፋ እባላለሁ። ፐርሰናል ትሬነር ነኝ ፉል ታይም። እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ በጆርናሊዝም ኤንድ ኮሚኒኬሽን ስኪል የመጀመሪያ ዲግሪ አለኝ። እንደገና በዮናስ ባዲ ቢልዲንግ አሁን ላይ ለመወዳደር በጥሩ ዝግጅት ላይ ይገኛለሁ። ስፖርት የጀመርኩት የሁለተኛ ዓመት ተማሪ ዩኒቨርሲቲ ያለው የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለው ነውና በዛን ወቅት ያው በጣም ብዙ ስትራግሎች ነበሩ። ነገር ግን እነሱ ነገሮች ሁሉ ፋይት አድርጌ እዚህ ላይ ያለው የሁለተኛ ዓመት ተማሪ ያለው ፊትነስ ላይ የሰው አዌርነስ ተቀይሯል ብዬ አስባለሁ። ግን ስቲል ነው ይቀራል። ስፔሻሊ ወደ ክፍለ ሀገር ስታይና ስትመለከት ስቲል የባዲ ቢልዲንግን አንደርስታንድ የሚያደርጉበት ፒክዊክ የሚያደርጉበት ትሬኒንግ ሜቶዳቸው አብዛኛው ነገር ሳይንስ ቤዝድ አይደለምና አዌርነሱ ስቲል ይቀራል። ግን በጣም በሚገርም ሁኔታ ፕሮግረስ አድርጓል ብዬ አስባለሁ። ምንም ጥያቄ የለውም። ሚዲያ አሁን አብዛኛውን ሰው ስታይ ኢቭን ፐርሰናል ትሬነር ሲፈልግም ሊሆን ይችላል አንዳንድ ነገሮች ሲፈልግ ሶሻል ሚዲያ ነው ኦልሬዲ ሰሌክት አድርጎ ከኢንስታግራም የትኛውም ፕላትፎርም ላይ ሊሆን ይችላል ሰሌክት አድርጎ የሚወስደውና ያው ሶሻል ሚዲያ ጥሩ ኢንጌጅመንት አለው ብዬ አስባለሁ ለፊትነስ ኢንዱስትሪ። ባዲ ቢልዲንግ በጣም እኔ ስፔሻሊ አሁን ስለኔ ሳወራ እኔ አሁን ቤተሰቦቼን ስደውላቸው በሳምንት አንዴ ሊሆን ይችላል ያኔ እንደነበረኝ ሞር ፎከስ ሰጥቼ አይደለም ማወራቸውና ጓደኞቼንም ኦልሞስት ከ2 ወር በላይ ሆኖኛል ካገኘኋቸው። ያው ጥሩ አንደርስታንዲንግ ያላቸው ሰዎች ስለሆኑ በዙሪያ ያሉ ብዙ አልተቸገርኩም። ግን በጣም አስቸጋሪ ነው። ባዲ ቢልዲንግ ላይ ስትዘጋጅ አንደኛው ሜንታሊ ነው። በጣም ዋነኛው ነገር ሜንታሊ ሬዲ መሆን አለብኝ ነው። ከሰዎች የሚመጡ በጣም ብዙ ፊድባኮች አሉ። ከስተሃል፣ እንደዚህ ሆነሃል። ቢካዝ ይሄን ያመጣው ደግሞ የአዌርነስ ችግር ነው። ያ ሰውዬ በምን አይነት መንገድ እየተዘጋጀ እንደሆነ ሰዎች አዌርነስ የላቸውም እና ከስተሃል ምናምን አይነት ነገር አለ። ስለዚህ ሞር ሰው ሜንታሊ ቢሰራ ባዲ ቢልዲንግ ላይ ያለ ሰው ሜንታሊ ራሱ ሬዲ ቢያደርግ ያው ፋይናንሻል ማልነግርህ ነው ኢትዮጵያ ውስጥ ነው በጣም አስቸጋሪ ነው። ባዲ ቢልዲንግን እኩል ማስኬድ በጣም አስቸጋሪ ነው ፋይናንሻሊ። በቃ ሜንታሊ በጣም ግን ሬዲ መሆን ያስፈልጋል። በጣም ከባድ ነው በጣም እኔ አሁን የመጀመሪያ ዓመቴ ነው። ግን በዚህ በመጀመሪያ ዓመቴ በጣም ኤክስፒሪየንስ ያደረኩት ነገር ሜንታሊ በጣም ስትሮንግ መሆን እንዳለብኝ ወደፊትም ለሚመጡብኝ ስትራግሎች ሜንታሊ ራሴ ማድረግ እንዳለብኝ አንደርስታንድ አድርጌበታለሁ። ቢካዝ እንደነገርኩ ነው የሰው አዌርነስ በጣም ይቀራል። ፒክዊክ እየሰራ ወይ ለባዲ ቢልዲንግ ከት ላይ ሆነ ሰው ከስተሃል ምናምን አይነት ነገር በጣም ብዙ ፊድባኮች ይመጣሉ። ግን ጀስ አንዱ የምታልፍበት ወይ ስለሆነ ሬዲ መሆን ብቻ ነው ያስፈልጋል። ያው በልክ ላይ ስንጀምር በልክ ስታደርግ አንደኛ ያው ከምትወስደው ለምሳሌ ነው አሁን ሜንቴናንስ 2000 ቢሆን ልክ ከምወስደው ከ2000 ከፍ አድርጌ ነው የምወስደው። በ500 ሊሆን ይችላል በ1000 ክሊር የሆነ በልክ ማድረግ አለብን። ያንም ደርቲ አይነት ነገር መሆን የለበትም። ግን ከ500 እስከ 1000 ሊሆን ይችላል አይደል ልታረግ ትችላለህ በልክ ላይ። ከት ላይ ስትሆን ደግሞ አት ዘ ሴም ታይም መውረድ አለብን። ኢቭን ባዲ ቢልዲንግ ላይ ከሆንክ እየወረድክበት የሚመጣው ፌዝ ራሱ በጣም ከባድ ነው፣ በጣም ታፍ ነው እና ያው የበልክ ላይ ስትሆን ካሎሪንን በ500 በ1000 ሊሆን ይችላል እሱን ከፍ ማድረግ። ሌላኛው ደግሞ ከት እያደረግ ከሆነ ደግሞ እሱ ነገር እየቀነስከው መውጣት ነው። ባዲ ሞር እያደመጥከው ባዲህን እያየ እያስተካከልከው መውጣት ነው። ባዲ ቢልዲንግ ላይ ይሰሩታል ብዬ የማስበው ነገር
ከብዙ ሰው አቴንሽን መጠበቅ አንዱ ችግር ብዬ የማስበው ይመጣና ሳምበዲ አንተን ይጠይቃል። አንተን ይጠይቅና አንተ ጋር ያለው ኖሌጅ ሌላ ነው ትነግረዋለህ። ሳምበዲንም ይጠይቃል ሌላ ኖሌጅ ነው ይነግረዋል። ስለዚህ ፎከስ አይኖረው። ስለዚህ አቴንሽን ቢኖራቸው ፎከስ ቢኖራቸው አሪፍ ነው። ላይክ አንድ ኮች ካሰብክ እሱ ኮች ሊያደርግ ይገባል። ቃለቀ ከሌላ ሰው የሚመጣ ፊድባክ ከሌላ ሰው የሚመጣ የትኛውንም ነገር አቮይድ ማድረግ አለበት። በጣም ትልቁ ችግር ብዬ የማስበው ባዲ ቢልዲንግ ላይ ይሄ ነው። በቃ አቴንሽን ፎከስ አለ መኖርና ያንም ሰማ ከሆነ ያው የተለያየ ሰውነት ይዘን መጨረሻው እኔ በጣም ያው አንዳንድ ኢትዮጵያ ውስጥ መኖር በራሱ ኢነርጂ ነው። ኢትዮጵያ ውስጥ ኑረ ላይክ አሁን ያለውን ላይፍ ስታይልን ሰርቫይቭ አድርገ ምናምን መኖር በራሱ እሱ ኢነርጂ ነው። ግን ለኔ ያው ሞር ከቅዱስ ሚካኤል ጋር በጣም ትልቅ ሪሌሽን አለኝና ቅዱስ ሚካኤል በጣም ይረዳኛል። ስሙን በጠራው ጊዜ በጣም የሚያበረታኝ ከጎን ያለ መልአክ ነውና ሞር መበረተው በሱ ነው። ለውድድሩ በደንብ ተዘጋጅቻለሁ ብዬ አስባለሁ። ፈርስት ፕሌስ ነው የምጠብቀው፣ ምንም ጥያቄ የለውም። የመጀመሪያ ዓመቴም ቢሆን ላይክ ምንም ወደ ኋላ ማለት የለም። አንዴ ገጥም ያለው ፈርስት ፕሌስ እጠብቃለሁ። ፈርስት ፕሌስ አቺቭ ማድረግ እፈልጋለሁ። ያው ታፍ የሆኑ ተወዳዳሪዎች እንዳሉ አውቃለሁ። የመጀመሪያ ዓመቴ ነው። ኤክስፒሪየንስ ትልቅ ቢልድ ያደረጉ በጣም ሪስፔክት የማደርጋቸው ልጆች አሉ። ከነሱ ጋር ኮምፒት በማድረግ የራሱ ፕራውድ ሆናለሁ። ግን ኤክስፔክት ፈርስት ፕሌስ ባዲ ቢልደሮች ጋር እኔ ፐርሰናሊ ጥሩ ነው ብዬ አስባለሁ። ግን በዚህ ዙሪያ አንድ ሀሳብ የምጨምርልህ ነገር የኛ የፊትነስ ኢንዱስትሪ እንዳያድግ ያደረገውና ሞር ባዲ ቢልዲንግ የሚባለውን የያዝነውን ነገር እርስ በራሳችን ያለን ሽኩቻ ነው። እርስ በራሳችን ማንተባበር ከሆነና ገና በማደግ ላይ ያለን ነገር በእንጭጩ ማስቀረት ነው የሚሆነው። ስለዚህ ባዲ ቢልዲንግ ላይ ስፔሻሊ እኔ ፐርሰናሊ ሳወራ ጥሩ ነኝ ሌሎች ጋር ያለኝ ነገር ግን ማሳደግ ያለብን ነገር ለሌሎች በየማስተላልፈው መልእክት መተባበር አለብን፣ መተጋገዝ አለብን፣ ብዙ ነገሮችን ማስተካከል አለብን። እኛ በጣም ትልቅ አቅም ያለን ላይክ ኮንሲስተንሲ፣ ዴዲኬሽን፣ ፎከስ ኤቭሪቲንግ ያለን ሰዎች ነን እና ሞር ብንተጋገዝ ጥሩ ነው። ግን ፐርሰናሊ ካልከኝ በጣም አሪፍ ባዲ ቢልዲንግ መሆን ለሚፈልጉ ልጆች እኔ አንድ የምነግራቸው ነገር 1000 ማይል የተጀመረው በአንድ እርምጃ ነው። አንዳንዴ 1000 ማይል አንድ ማይል ያልከው ነው 1000 ማይል የሚባለውና ባዲ ቢልዲንግ ላይ መምጣት የሚፈልጉ ልጆች ካሉ በየትኛውም ሁኔታ ውስጥ ይሁኑ እኔ ላይክ ዩኒቨርሲቲ በነበርኩበት ጊዜ ሙቅ እየሰራው ጠጣ ነበር። ላይክ ያለውበትን ኢንቫይሮንመንት እንደ ችግር ወይም እንደ ፕሮብሌም አልወሰድኩት። ዶርም ውስጥ ስቶቭ አስተካክዬ ሙቅ ምናምን ጠጣ ነበር። ላይክ ያለበትን ነገር ምንም አይነት ነገር ውስጥ ብትሆን ለዛ ነገር ምንም አይነት የሆነ ፕሮብሌሙን አክሴፕት ማድረግ የለብን። ላይክ እሱን ነገር ማስቀጠል አለብንና ላይክ 1000 ማይል የተጀመረው በአንድ እርምጃ ነው። አንድ ብሎ ሲጀምሩ አንድ ነገር በጀመርክበት ሂደት ውስጥ ዓለም ራሷ ይቻላል ላንተ የምታበረክትልህ ነገር አለና ላይክ መጀመር ብቻ ነው ያለባቸውና ስቶፕ ዊሺንግ ስታርት ዱይንግ መጀመር ብቻ ነው የሚያስፈልገው። ማወቅ ያለባቸው ወደ ባዲ ቢልዲንግ ሲገቡ አንደኛ ፋይናንሻል ስትራግል አለ። ሁሉ ኢትዮጵያ ውስጥ አሁን ለምሳሌ ቤተሰቦቻችንን ስታይ በየጊዜው አንድ ያስቸግራቸው ሁለተኛ የማታስቸግራቸው አይነት ነገር አይደለም። ባዲ ቢልዲንግ ወጥ የሆነ ነገር ነው። ሎንግ የሆነ ነገር ይፈልጋልና ፋይናንሻል ስትሮንግ መሆን ላይክ ፋይናንሻል ማስተካከል ያስፈልጋል። አገራችን እያየው ነው በብዙ ነገር ፊትነሱ ላይ ያሉ ልጆች የተነቃቃ ነው፣ ደስ ይላል። ግን ለነሱ ልጆች ነው የመክራቸው ነገር ፋይናንሻሊ ስትሮንግ የሚሆኑበትን መንገድ ቢፈልጉ ዋናው ነገር እሱ ነው። ስፒሪቹዋል ጥሩ ቢሆኑ ስፒሪቹዋላቸውን ቢያስተካክሉ እና ሞር ፎከስ ቢኖራቸው እዛ ነገር ላይ ባዲ ቢልዲንጉን ቢወዱት ፓሽናቸው ቢሆን እንደነገርኩ ነው የሆነ ነገር በጀመርክበት ሂደት ውስጥ ዓለም ራሷ አይቻለም ላንተ የሚሆን ነገር ታመጣለች ታበረክትልሃለችና ላይክ ፋይናንሻል ስትራግል ያደርጋቸዋል ግን ላይክ መጀመር አለባቸው ያስባሉ። ቀላል ጥያቄ ጋዜጠኛ ያጠኑት አዲስ አበባ ዩኒቨርሲቲ ጆርናሊዝም ኤንድ ኮሚኒኬሽን ስኪል ስለነበር ጋዜጠኛው ነበር። አንድ የስፖርት ጋዜጠኛ ሆኜ ያዩ ነበር። ሌጌ አሪፍ ነው። ሌጌ በጣም ወደዋለሁ። አሁን ይሄንን ነገር እንደዚህ ነው ልልህ አልችልም። ቢካዝ በጣም የሚታይ ነገር ስለሆነ ጄኔቲክስ በጣም ማተር ያደርጋል። ላይክ ከባዲ ፕሮፖርሽን ጀምሮ ጄኔቲክስ በጣም አንዳንዱ ዮሴሜትሪ ያልተስተካከለ ሊሆን ይችላል፣ አንዳንዱ መስላም ባላንስ ይኖረዋል፣ አንዳንዱ የሆነ ነገር ይኖረዋል እና ጄኔቲክስ ማተር ያደርጋል። ግን
ሰበብ የሚያደርጉ ሰዎች ካሉ የጄኔቲክስ ጄኔቲክስ ይሻሻላል። አንተ የሚፈልገው ጥረት መድከምህን እና ለዛ ነገር ያለ ፎከስ ብቻ ጄኔቲክስ ይሻሻላል። ግን አት ዘ ሴም ታይም ደግሞ ጄኔቲክስ ደግሞ ማተር ያደርጋል ባዲ ቢልዲንግ ላይ። ባዲ ቢልዲንግ ላይ አርሊ ብጀምሩ ያስባሉ ላይክ እስቲል ይቆጨኛል። በጣም የሚቆጨኝ ነገር ዩኒቨርሲቲ ተማሪ በነበርኩበት ጊዜ አይ ነው ራሴን በጣም በብዙ ነገር አብቅቻለሁ፣ ጥሩ አድርጌያለሁ። ነገር ግን ላይክ 2 አመታቶችን ኢቭን እንኳን ዩኒቨርሲቲ እንደጀመርኩ 2 አመታቶችን አባክኛለሁና እነሱ ጊዜያቶች ብጠቀማቸው እነሱ ጊዜያቶች ሞር ወደ ባዲ ቢልዲንግ መጥቼባቸው ቢሆን ጥሩ ነገር አመጣለሁ ያስባለሁ። ግን አልረፈደም፣ ጊዜው ገና ነው። ያው አንዳንዴ ያው ህልም ሲነገር ያስቃል ይባላል። አንዳንዴ ህልምህን ስታወሩ ያስቃል። ያው ህልም ሲፈታ ነው ደስ የሚለውና ያው ብዙ ነገሮችን አስባለሁ። ፐርሰናሊ በጣም ብዙ ነገሮችን የተማርኩት ጆርናሊዝም ነው። ፊትነሱን በፖድካስት ከፍ ማድረግ እፈልጋለሁ። ፖድካስቶች ላይ ልመጣ እችላለሁ። ባዲ ቢልዲንግ፣ ፊትነስ ሞዴሊንግ ገና ነው አልተነቃቃም። ፊትነስ ሞዴሊንግን ጥሩ ላደርግ እችላለሁ ምናምን በጣም ብዙ የሆኑ ሀሳቦች አሉ። እነሱን ሀሳቦች ደግሞ መሬት ላይ አውርቼ አይ ፕሮሚስ በጣም ጥሩ ነገር እንደምሰራ ለሀገሬ ለፊትነሱ ጥሩ ነገር እንደማመጣ በዚህ አጋጣሚ ቃል እገባለሁ። ዮኒ ያው ሆነስትሊ ስፒኪንግ ሂዝ በጣም በቃ የሚገርም ሰው ነው። ላይክ አስበው ባዲ ቢልዲንግ ከየት እንደተነሳ ኢቭን ፒክዊክ ሳምንት ምናምን ሲሰራ ነበር። በጣም በሚያስቅ ሁኔታ ሰዎች ወይ አልኮል እየጠጡ ምናምን ነበር። ላይክ እሱን ሳይንስ ቤዝድ እንዲሆን አድርጎ ልጆች ጥሩ የሆነ አዌርነስ እንዲኖራቸው አድርጎ በጣም ብዙ ነገሮችን አስተካክሏል። ለሀገራችን ይሄ ነው የማይባል የባዲ ቢልዲንግን መስመር ቼን ዘርግቷል። ከዚህ በኋላ ዮናስ ላይክ ይህን ስራ ቢያቆም ባዲ ቢልዲንግ በሁለት እግሩ ቆሟል። ሰርቫይቭ ማድረግ የሚችልበት ደረጃ ላይ አድርሶታል። ነገር ግን እኔ ባዲ ቢልዲንግን አሁን ከዮናስ ባዲ ቢልዲንግ ላይክ ፊትነስ ለማሳደግ ይህንንም የባዲ ቢልዲንግ አቅም ከፍ ለማድረግ ዮናስ አንዳንድ ስራዎችን ሶሻል ሚዲያ ላይ ቢሰራ ላይክ አትሌቶች ተጠቃሚ መሆን አለባቸው። ተጠቃሚ የሚሆኑበትን መንገድ ጥሩ ነው። በጣም በብዙ ዳይሜንሽን ይጠቀማሉ። ሶሻል ሚዲያቸውን ያሳድጋሉ፣ በሰው ዘንድ እውቅና ያገኛሉ፣ በጣም ብዙ ነገሮችን ያገኛሉ፣ ውጭ መወዳደር እድል ያገኛሉ። ነገር ግን እዚሁ ሀገራቸው ላይ ደግሞ ሪዋርድ የሚያገኙበትን መንገድ ደግሞ ክሬቲቭ ያደርግላቸው ብዬ እመኛለሁ። ግን ሂዝ በቃ አሜዚንግ፣ በጣም በቃ አሜዚንግ እና በጣም በቃ እንኮራብሃለን። እነዚህን ነገሮች አምተህ ለእኛም ስለሰጠ ስላበረከተ እናመሰግናለን። እየተሻሻለ ነው የመጣው። እንዲሁም መልሼ አንተን ነው የምጠይቀህ፣ ምክንያቱም በጣም ብዙ ባዲ ቢልደሮችን እያየን ጥሩ ሰውነት ያላቸው ባዲ ቢልደሮች ላይክ በጣም የሚያስገርሙ ጥሩ ባዲ ያላቸው እንደ ኢትዮጵያ ውስጥ ነው እንደ ምናምን የሚባል ሰውነት እያየን ነው። እሱ የመጣው ፊትነስ ኢንዱስትሪ ከተነቃቃ በኋላ ነው። እሱ ደግሞ የሆነበት ምክንያት የዚህ የባዲ ቢልዲንግ አቅም የሆነው ዮናስ ነው። የዚህ ባዲ ቢልዲንግ የደም ስር ዮናስ ነውና ምንም ጥያቄ የለውም። እየተነቃቃ ነው። በጣም አስገራሚ ልጆችን ተመልከት። በጣም ብዙ በዙሪያችን ያሉና ባዲ ቢልዲንግ አይ ፕሮሚስ ከ3 ከ4 ዓመት በኋላ ኢትዮጵያ ውስጥ አይነክ የሆነ ዘርፍ ነው የሚሆነው። በዚህ ዓመት በጣም ታፍ ነው ላይ በዙሪያ ያሉትን ልጆችን ምናምን የሚዘጋጁበት መንገድ ያላቸው ፎከስ ያላቸው አመለካከት ተቀይሯል። በጣም አሪፍ ነው። ጥሩ የሆነ ፊዚክ ፕሮፖርሽናል የሆነ ጥሩ የሆነ ኮንዲሽን ይዘው እንደሚገቡ አምናለሁ። ግን ያው እኔም የራሴን ተዘጋጅቼ የሰራ ሰው ያሸንፋል። በግሌ እኔ ፈርስት ፕሌስ መጀመሪያ እንደነገርኩ ነው። ምክንያቱም ከዚህ በፊት የመወዳደር ፍላጎት ነበረኝ። ተሻሽዬ መምጣት ፈልጌ ነው ብዙ ነገሮችን አቮይድ ያደረኩት እንጂ ከ2 ዓመት በፊት ነበር የመወዳደር ፍላጎቱ የነበረኝ። ግን ራሴን አፕዴት አድርጌ ብቁ አድርጌ መምጣት ስለፈለኩኝ ነበር። አሁን ብቁ ነኝ ብዬ አስባለሁ። የዮናስን ባዲ ቢልዲንግ አንደኛ እጠብቃለሁ ራሴ። ያው እንደነገርኩ ነው ላይክ ፓሽናቸው ከሆነ ከወደዱት አንድ በጣም ሶሻል ሚዲያ ላይ ሲዘዋወር የነበር አንድ ነገር ነበር። ሜቢ ኖት ቱዴይ ሜቢ ኖት ቱሞሮ ሜቢ ኖት ኔክስት ይር ኦንሊ ዋን ቲንግ ኢዝ ትሩ አይ ዊል ቢ ቻምፒዮን ይላልና እኔ ቻምፒዮን መሆን የሆነ ጊዜ ነው። ጠብቁ። ምናልባት በዚህ ዓመት ላይሆን ይችላል፣ በዚህ ዓመት ላይሆን ይችላል። ግን ላይክ የጀመሩበትን መንገድ ጫፍ የሚያደርሱበትን ላይክ እነዚህ ሰዎች ማሰብ ያለባቸው በአሁኑ ዓመት ብቻ ሳይሆን ከ3 ከ4 ከ5 ዓመት በኋላ ምን ሆናለሁ የሚለውን ነገር እሱንም አንደርስታንድ ማድረግ አለባቸው። እኔ በዚህ ባዲ ቢልዲንግ ገባሁኝ፣ ፈርስት ፕሌስ እጠብቃለሁ። ነገር ግን የትኛውንም ሪዛልት እነሱ ያውቃሉ። የትኛውንም ሪዛልት የሚሰጡኝን አክሴፕት አድርጌ ራሴን ደግሞ የተሻለ ብቁ ለማድረግ እሰራለሁና እኔ የምመክራቸው አንድ ነገር የትኛውም ሪዛልት ይምጣ፣ የትኛውም ውጤት ይምጣ አክሴፕት አድርጎ ጫፉን መንካት እንዳለባቸው ነው። አዎ በጣም ብዙ
አንደኛ ከመውጣት በላይ ነው ላይክ በጣም በራስ አንደኛ ፕራውድ ትሆናለህ። ያለፍክባቸው በጣም ብዙ ፕሮሰሶች አሉ። በጣም ነው ሪሊፍ የምታደርገው። ስትጨርስ ያለው ስሜት በጣም ትልቅ እንደሚሆን ተስፋ አደርጋለሁ። ቢኮዝ በጉጉት እየጠበቅኩት ያለው ነገር ስለሆነ እና ከጓደኞቼም ፊል አድርጌዋለሁ። ከባዲ ቢልዲንጉ ከእውቅናም በላይ ከምንም በላይ አድ የሚያደርግልህ ነገር አለ ኬሪየር ላይ። ለምሳሌ እኔ ፐርሰናል ትሬነር ነኝ። ያው ክላይንቶቼን አበዛለሁ ቢኮዝ ሰርቼ ውጤታማ ሆኜ አሳይቻለሁ። ስለዚህ ክላይንቶቼን አበዛለሁ። በዙሪያ ያሉ ሰዎች ያላቸው ቫልዩ ለኔ ከፍ ይላል። በጣም ብዙ ነገሮችን አዳረጋለሁ። ሰው ከእውቅናም በላይ ሜዳሊያው መጥቶ አንገትህ ዋንጫውን ከመያዝ በላይ በዙሪያ ባሉ ነገሮች ሁሉ መባረክ በጣም ትልቅ ነገር ነው። በመጀመሪያ ያው ማስተላለፍ የምፈልገው መልእክት በዚህ ባዲ ቢልዲንግ ላይ እየተዘጋጁ ያሉ ልጆችን በርቱ ማለት እፈልጋለሁ። ምክንያቱም ያለፍኩበት ያለውትን ሀስል ያለፍኩበትን ያለውበትን በጣም ብዙ ችግሮችን ኖቲስ አደርጋለሁና በዚህ ውድድር ላይ እየተዘጋጁ ያሉ ልጆችን በርቱ፣ ጠንክሩ እና በጣም ጥሩ የሆነ ሪዛልትን እመኝላችኋለሁ። ያው ከኔ ባይበልጡ ደስ ይለኛል፣ ግን ያው ጥሩ የሆነ ነገር እንመኝላችኋለሁ። በመጀመሪያው በቀጣይ ማመስገን የምፈልገው በመጀመሪያ የማርያም ልጅ ልዑል እግዚአብሔር ይክበር ይመስገን። ያው ድንግል ማርያም ትመስገን። ቅዱስ ሚካኤል አይለየኝም፣ ሁሌ ከጎኔ ነውና ቅዱስ ሚካኤል የተመሰገነ ይሁን እና ሌላ ማመስገን የምፈልገው አካል ቤተሰቦቼን፣ ወንድሜ በጣም የሚያግዘኝ የሚያበረታኝ ወንድም አለኝ። ወንድሜን አመሰግናለሁ። በመጨረሻ ለዮናስ ባዲ ቢልዲንግ በጣም ትልቅ ማሽን የሆነ ሰው አለ። ላይክ አብዛኛው ሰዎች አያውቁትም፣ ግን ብዙ ባዲ ቢልደሮችን እያወጣ ያለ ልጅ አለ ጸጥ ብሎና ሳሚ ይባላል። ሳሚ ኤልያስ ይባላል። ሂዝ በጣም በቃ ከ2 ዓመት ከ3 ዓመት በኋላ የዮናስን ባዲ ቢልዲንግ ስታንዳርድ በጣም ከፍ አድርጎ የሚያሳይ ልጅ ነውና ራሱን ደብቆ የሚሰራ ልጅ ነው። በጣም ሶሻል ሚዲያ ላይ ሞቶ እንትን አይልምና እኔንም ፕሬፕ እያስደረገኝ ያለ ሰው እሱ ነው። ወንድሜ በጣም ነው የማመሰግነው። በእያንዳንዱ ሰውነታችን የሚያደምጥበት እኛም ፊልም የሚያደርግበት አንደርስታንድ የሚያደርግበት የሚመለከትበት እያንዳንዱ ነገሮች በጣም የሚደንቁ ናቸውና ሳሚ ኤልያስ በጣም እናመሰግናለን። እኔም ብቻ ሳይሆን በዙሪያ ያሉትን ይዛቸው የምታሰራቸውን ልጆች ወክዬ በጣም እናመሰግናለን። አመሰግናለሁ።